መኪና ማቆም በችሎታ ሳይሆን በቴክኒክ የሚሰራ ነው። ትንሹን መኪና እንኳን ማቆም ካቃተዎት ዘዴው ተሳስቷል ማለት ነው። መኪናውን በደቂቃ ውስጥ ፍጹም በሆነ ሁኔታ የሚያቆሙበትን ምስጢር ተመልከቱ። የፓርኪንግ ጥበብ በግምት ሳይሆን በቴክኒክ የሚሰራ ነው። መኪናው ትንሽ ብትሆን እንኳን ዘዴው ካልተጠበቀ አይሳካም። መጀመሪያ ከፊት ለፊት ካለው መኪና ጋር በተቻለ መጠን ይቅረቡና የኋላ ጎማው ከፓርኪንግ ቦታው ጋር ትይዩ እንዲሆን ያድርጉ። ምክንያቱም ርቀቱ በጨመረ ቁጥር የመጠምዘዣው አንግል ትልቅ ስለሚሆን ፓርኪንግ ለማድረግ ቀላል ይሆናል። ከዚያም መስታወቶቹን እየተመለከቱ ወደ ኋላ ይበልጥ በማሽከርከር የኋላ ጎማዎቹን ወደ ፓርኪንግ ቦታው ጥግ ለማስገባት ይሞክሩ። በዚህ ጊዜ መኪናው በሙሉ ወደ ቦታው እንዲገባ ከመጨነቅ ይልቅ ትኩረቱን የኋላ ጎማዎች ላይ ብቻ ያድርጉ። በመጨረሻም የኋላ ጎማዎች ቦታው ውስጥ ከገቡ በኋላ ትንሽ ወደፊት በመውጣት እንደገና በተቃራኒ አቅጣጫ ወደ ኋላ በመንቀሳቀስ ማስተካከያ ያድርጉ። ይህንን በትንሹ መደጋገም መኪናው በትክክልና ቀጥ ብሎ ቦታው ውስጥ እንዲገባ ያደርገዋል። ይህ መረጃ ጓደኛውን ከጭንቀት ሊያድን ይችላል። ጠቃሚ ሆኖ ካገኙት ለሌሎች ሼር ያድርጉ። በየቀኑ አዳዲስ የመኪና መንዳት ክህሎቶችን ለማግኘት ሳሚ አውቶሞቲቭን ፎሎ ያድርጉ።